እስክንድር ወንድሜ በእናትህ ተነስ። እስቲ ልቀቂው ሂጂና ውሃውን አምጪልኝ። እራስሽ አምጪ። ወንድሜ በእናትህ ተነሳ። ኧረ ይፋለ እባክሽ ያልኩሽን ሂጂና አምጪልኝ። እራስሽ አምጪ። እሺ ከፈለግሽ ወንድሜ ከሞተ ብቻዬን እንዲሞት ነው የምፈልገው። እስክንድር ሲጀመር ይሄ ሁሉ ስራ ያንቺ ነው። እሺ በአንቺ ምክንያት ነው እንዲሁ ደግሞ አፋልመሽ ታወራለሽ እንዴ? ተፈጠሩ አባዬ እባክህ ንቃ። አባዬ እባክሽ የሆነ ነገር አድርጊ። ሰራተኛዋ በፍቅር ካማለለችው በኋላ ማንና እንዴት እንደመጣች አወቀ። እኔ በፍጹም ይና በአክስቱ ተመልመላ እንደመጣች ሲያውቅ ሰድቦና አዋርዶ ከዚህ ቤት አባረራት። ቀጥል ዘራ ሰዳል አልገባኝም። አባዬ ቆይ ምን ተፈጥሮ ነው ይሄ ሁሉ ጉድ ደብቀኝ? አልገባኝም ስትንሽ አታፍርም? ምን ተፈጥሮ ነው ትለኛለህ ወይ? አቶ እስክንድር ቤታቸው የጦርነት ቀጠና የሆነበት ምክንያት ምንድን ነው በማለት ሲጠይቁ ነበረ። ታዲያ በወይዘሮ መነን አማካኝነት የአጸደን ጉድ ስትዘረዝር፣ በእሷ በኩል ግን እስካሁን ምንም የተባለ ነገር የለም። ለዛሬ የበላይነቱን እየመራች ያለችውም ወይዘሮ መነን ናት። ስለሆነላት ነገርና ስለተሳካላት ሁኔታም በጣም ደስተኛ ሆናለች። ምክንያቱም አቶ እስክንድር እህቷን በዚህ ልክ ወራዳ ትሆኛለች ብዬ አላሰብኩም ነበረ። የቡና ቤት ሰራተኛ የሆነችውን ከልጅ ጋር በማጣመር ጀን የማይሆን ጉድ ውስጥ ትከቸዋለች ብዬ አላሰብኩም ነበር። አንተስ ይህን ሁሉ እያወቅ እንዴት እኔን ትደብቀኛለህ? በማለትም ልጃቸውን ዘለው አንቀውታል። ይህኔ እዝራ እባክህን አባዬ ተረጋጋ በማለት እንዲረጋጋ እየተገላገለ ቢሆንም አቶ እስክንድር ግን ስሜታቸውን መቆጣጠር አቅቷቸው ዛሬ ትዕግስታቸው እየተፈታተናቸው ይገኛል። ታዲያ ቤተሰቡ እንዳለ አቶ እስክንድርን ለመገልገል ላያቸው ላይ ሰፍረውባቸው ነበረ። ወይዘሮ መነን ግን እቅዷና ያሰበችው ስለተሳካላት ለዛሬው በጣም ደስ ብሏታል። እንግዲህ ያ ከመሆኑ በፊት በእንጀራ ልጇም ሆነ በሀብል ምክንያት የምትናገረው ነገር ተቀባይነትን ስላጣችና እያደረገች ያለችው ሴራ ስለተገለጠባትም ልብሶቿን ጠቀላላ ልትሄድ ነበረ። ሆኖም አቶ እስክንድር ምንድነው የተፈጠረው ነገር? ቤቱን እኔ አስተካክላለሁኝ፣ እዚህ ቤት መውጣት የለብሽም በማለት ሲያባብላ ቆይቷል። ያ ከመሆኑ በፊት እየሆነ ያለውን ለማንም እንዳትናገር ስትልም አቶ እስክንድር ባለቤቷን አስጠነቀቀችው። ይኸውልህ ደግሞም አንድ ሚስጥር እነግርሃለሁ ስትል አጸደ የቡና ቤት ሰራተኛ የሆነችውን ማህደር ከእዝራ ጋር በማፋቀር የምትፈልገው ሀብት ንብረት መካፈል ስለሆነ በፍቅር አማላ ልትጠቀም እንደፈለገችም በግልጽ ታስረዳለች። ይህኔ አቶ እስክንድር እርሾ ከእውነት የራቀ ከሆነ ውዩልሽ ከአንቺ ራስ አልወርድም በማለት ሰማበት ጊዜ ጀምሮ ወደ እዝራ ነበር ያመራው። ታዲያ ነገሩ በዚህ መልኩ ተደብላልቋል። አጸደ ደንግጣለች። በወንድሟ ታማኝነትን አጣለች እና እናቴ ለአንድ ወንድምሽ እያሉ ለእሱን ያወረሱት እኔ ምንም ባዶ እጄን ነው የወጣሁት። ስለዚህ በእሱ አማካኝነት ሀብት ንብረት እፈልጋለሁ እያለች ለእዝራ የእዛ ቤት ማህደርን ያመጣችበትን በግልጽ ተናግራለች ማለት ነው። ሰላም ጤና ይስጥልን የሀብል ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በዚህ ድራማ እንግዲህ ጦርነቱ በከባድ ሁኔታ ተቀጣጥሏል። በሁለት ጎራ ተከፋፍሎ ማለት ነው። እስኪ ቀሪዎቹን አብረን እንከታተላቸዋለን። ወደ ዛሬው ክፍል እናመራለን። እንግዲህ በባለፈው ክፍል ቪዲዮ ያቆመበትን ስናስታውስ አቶ እስክንድር ቤተሰቡን ምን እንደተፈጠረና እየሆነ ያለውን በዝርዝር እንዲያስረዱ ሰባስበው ጠይቃቸው ነበረ። በዚህን ሰዓት እንግዲህ አንደኛዋ የአንደኛዋን ጉድ ስትዘረዝር በዚህ መካከል ማህደር ሸኙኝ በቃ ልሄድበት በማለት ልብሶቿን ጠቅላ ልትሄድ የተነሳችበት አጋጣሚ ነበረ። በዚህን ሰዓት ሀብል ብድግ አለች። ወይዘሮ መነን ስላሰቃየቻት ነው እዚህ ቤት መውጣት የፈለገችው። ምክንያቱም ከኔ መካከል ስንት ጊዜ እንደደበደበቻት ራሱ ባይኔ በብረቱ ተመልክቻለሁ እያለች ስለ ማህደር ጥብቅና በመቆም ትመሰክራለች። ማህደር ጉዞዋን እንድትሰርዝ ተደረገች። ወደ ክፍል እንድትገባም ሆነ ይህንን ስለተናገረች በወይዘሮ መነን ከፍተኛ የሆነ ቁጭትና ንዴት ደርሶባታል። እዛው ላይ እንዳለች ለተናገርሽው ነገር ዋጋ ትከፊበታለች በማለት ነበረ ተነስታ ያመራችው። በዚህም ሰዓት ቤተሰቡ ይመለከት ስለነበረ እነዚህ ሰዎች የራሳቸው የሆነ ትውውቅ አላቸው፣ ካለዛ በስተቀር እንዲህ በሹክሹክታ ትናገራትም ነበር ትላለች አጸደ።
ሀብል ደግሞ ወደ ክፍል በመግባት አሁንም ከራሷ ጋር በሀሳብ ጭልጥ ብላለች። በሌላ በኩል ማህደርን እዛ ቤት የቀረችበት ዋነኛ ምክንያትና ስለሚያሳቁት ሀብት ንብረት አጸደ ጋር እየተመካከሩ ነበረ። በዚህን ሰዓት እንግዲህ እዝራ ያዳምጣቸዋል። ማለትም እውነትም በፍቅር ተገፋፍታ ወይም ለእዝራ በፍቅር ዋጋ ለመክፈል ሳይሆን ሀብት ንብረት ፍለጋ በአጸደ አማካኝነት ነበር ወደዛ ቤት መምጣቷን እየሰማው ኛና አስመሳይ ሴት ነች በማለትም ከቤት እንድትባረር ያደርጋታል። ማህደር ሻንጣዋን ይዛም ያን ቤት ለቃ ወጥታለች ማለት ነው። በሌላ በኩል እንግዲህ ሀብል ከክፍል ሆና እየተመሰለሰለች በነበረችበት ሁኔታ ወዲያውኑ እዝራ ክፍል አንኳኩቶ ይገባል። ታዲያ በማህደርና በእዝራ አማካኝነት ትክክለኛ ፍቅር ያለ መስሎ ስለታያት አባረሪያታለሁ፣ ከዚህ በኋላ በሰላም መኖር ትችላለች ሲላት፣ እሷ ደግሞ ለምን አባረርካት? ይህም ሁሉ እየከፈለች ያለችው ለአንተ ፍቅር ነው በማለት ጠይቀዋለች። እሱም ማህደር የቡና ቤት ሰራተኛ እንደሆነችና በአጸድ አማካኝነት ወደዛ ቤት ተገፋፍታ እንደመጣችም ለሀብል ይነግራታል። ሀብል እየፈጣሪ ያለህ እውነት እነዚህ ነገሮች እውነት አላቸው በማለት ነበር እየጠየቀችው። እሱ አዎ በሚገባ ከራሷ ከአንደበቷ ከአጸደ ጋር ሲያወሩ ነበረ፣ ማንም አይሰማኝም በማለት ሲነጋገሩ በነበረበት ሁኔታ ያዳመጥኳቸው እያለም ለሀብል ነግሯታል። በራሷ ላይ ማለትም ወይዘሮ መነን አጭበርብራ ምንም እንደማታውቅ አድርጋ ሀብት ንብረት ፍለጋ የማትፈለገው በእዝራ አማካኝነት ትዳር እንድትመሰረት መደረጓን ተከትሎ ከኔ ጋርም ለመኖር ምንም እኔ እናንተም መፋታት ይኖርብናል በማለት ጠየቀችው። በህመም እየተሰቃየ በተደራራቢ ችግር ባለበት ሁኔታ እንዴት ነው በእኔና በአንቺ በኩል ፍቺ የምንጠይቀው እያለም ስለ አባቱ ጤንነት እንዳሳስበው ይነግራታል። ለአባት ስትል እየከፈልክ ያለው መስዋዕትነት ይገባኛል፣ ግን እስከ መቼ እያለች አሁንም እንዳስጨነቃትና በተለይ እህቱ እየመጣች እየተጨቃጨቀች ስለሆነ 6 ወር ድረስ የምትቆይ ከሆነ እዝራ ነፍሰ ጡር ብትሆን ከዛ በኋላ የልጅ እናት ነኝ አልሄድም እያለች እንደምታስቸግራቸው እያሰበች ታሰቃያት ስለነበር ሁሉ ግንዛቤ በማድረግ በሀብል ላይ እየደረሰ ያለውን ነገር በግልጽ ታስረዳዋለች። እሺ እህቴንም አስተዋታለሁ፣ አስቆማታለሁ፣ ምንም ነገር እንዳታስቢ ሲልም አሁን ወደ ሀብል እየተጠጋ መጥቷል። ማለትም አስተዋይነቷ ወይስ ለመወደድ ነው በማለትም ሲገመግማት ነበረ። ሀብልም እውነት የእዝራን ስሜት በመረዳት ነው ሮችን እያካሄደች አለችው። እንግዲህ ወይዘሮ መነንም ቢሆን ጉዷን አንድ ቀን እዘረግፈዋለሁ፣ ለአቶ እስክንድርም እነግረዋለሁ። ማለትም በተመሳሳይ መንገድ ማህደርን ወደዚህ ቤት እንዳመጣቻት ሁሉ እኔንም ወይዘሮ መነን የእንጀራ ልጇን ለጥቅም ብላ እንዳመጣችኝ በግልጽ አስረዳዋለሁ በማለት ነው ሀብል እየፎከረች አለችው። ማህደርን መባረር ተከትሎ አጸደን ሲያመነጫጭቃትና የውርደት ካባ እንደተላበሰችም እዝራ ሲሰድባትና ብዙ ነገር ሲናገራት ቆይቷል። ሰው በወንድሙ አንቺ የሚሉ አክስት እያለም ብዙ ነገር ሲናገራት ያኔ ወይዘሮ መነን ተደብቃ ታዳምጥ ነበረ። ለዚህ ስራሽ የሚገባሽን አግኝተሻል እያለችም የደስደስ ስትገልጽ፣ በዚህን ሰዓት በማያገባሽ አትግቢ፣ ገና ያንቺን ጉድ ዘረግፋለሁ በማለት እርስ በርሳቸው ጉርቦ ለጉርቦ ይተናንቃሉ። ወይዘሮ መነንና አጸደ መቼም አንድ ቀን ሳይጋደሉ አይቀርም። ጉልበተኛዋ ወይዘሮ መነን በላይ ሆና እየደበደበች ሳለም አቶ እስክንድር መጥቶ ያያሉ። አቶ እስክንድር የሁለታቸው ፍትጋ ልቦናቸው ራሱ ሸተት ብሎ በቁማቸው እንዲወድቁ ሆኗል። አቶ እስክንድር ካለባቸው ህመም ጋር ተደማምሮ ወዲያውኑም ራሳቸውን ይስታሉ። በዛን ሰዓት ቤተሰቡ ከቦና በላያቸው ላይ ውሃ ደፍቶባቸው ነበር እንደምንም ከአንገታቸው ቀና ያሉት። ታዲያ ምን እንደተፈጠረ እዝራን ሲጠይቀው ነበር። እዝራ ደግሞ ለነገሮች ሁሉ ምላሽ አልነበረውም። ማለትም ሌላ ጊዜ እንነጋገርበታለን በማለት ነው እያወራ ያሉ። ሮመነንም አጸደም ትወጫለች፣ በሌላ በኩል ሜርሲም ትወጫለች፣ ቤታችን ለቀሽ እያሉ ሲያሰቃዩትና ሲሰድቧት ቆይተዋል። በሌላ በኩል ሀብል አጋልጥሻለሁ እያለቻት ነው። መካከልም ልብሶቿን ጠቅላ ልትወጣ ከሻንጣዎች እየከተተች በነበረችበት ሁኔታ ወዲያውኑ አቶ እስክንድር ይመጣሉ። አቶ እስክንድር መነን ምን እየሆንሽ ነው? ለምንድነው ልብሶችሽን የምትሸካክፉ? በማለት ይጠይቋታል። ወይዘሮ መነንም እነዚህ ቤት ለመቀመጥ አላስቻለኝም፣ በጭራሽ ቤታችን ለቀሽ ትወጫለሽ እያሉኝ ነው። ስለዚህ ስቃዬ እየበዛ መጥቷልና አሁን መውጣት አለብኝ በማለት ልብሶቿን እያስተካከለች ነበረ። ታዲያ አቶ እስክንድርም ቤቱን እኔ ያስተካክለዋለሁ፣ ተረጋጊ መነን በማለት እንድትረጋጋ ያደርጓታል። እሺ ያ ከመሆኑ በፊት ግን ምንም እንዳትናገር ቃል ግባልኝ በማለት አቶ እስክንድርን ቃል ታስገባቸዋለች። ከዛ በኋላ እያንዳንዱ ጉድ መዘርዘር ትጀምራለች። እንግዲህ የራሷን ያው ሳልቀደም ልቅደም አይነት ነገር ነው። ትም ሀብልን ወደዛ ቤት ገንዘብ ሀብት ንብረት በመፈለግ እንዳስገባቻት ከመዘርዘሩ በፊት በአጸደ በኩል ያለውን ገመና በመናገርም አቶ እስክንድርን አሳበደቻቸው።
ሆኖም አቶ እስክንድር እህታቸው በዚህ ልክ በሳቸው ክፉ ሆና ወደዛ ቤት ከባድ ሴራ አንግባ መከሰቷን ሲሰሙ ይህን ነገር ማመን ተስኖኛል፣ እንዴት የቡና ቤት ሴት ወደ ቤቴ አምጥታ በፍቅር እንድታማልለው ታደርጋለች? በማለትም ወዲያውኑም እየሮጡ እዝራ እያለ ነበረ ሲጣራ የነበረ። ከፎቅ ሲበር ወደ ታች ሳሎን ይከሰታል። በዛን ሰዓት ቆይ አንተ ይህንን ሁሉ ጉድ እያወቅህ እንዴት ጸጥ ትላለህ? ወራዳ ነህ፣ እንዴት ይህን ጉድ ሁሉ እየሰማህ ተሸክመ ዝም ትላለህ? ሲሉም ዘለው ጉርቦውን አንቀውታል። በዚህን ሰዓት እንግዲህ የቤቱ ሴቶች ተሰብስበው ገልጋይ ሆነው ተሰልፈዋል። ዞሮ ዞሮ አሁን እዝራ እያየ ያለው ፈተና በሁለቱ ተንኮለኛ ሴቶች ማለትም በወይዘሮ መነን እና በአጸደ በኩል እየተከወነ ያለው እሱን ለአጣብቂኝ ውስጥ ዳርገውታል ማለት ነው። እንግዲህ እዝራ የቡና ቤት ሴት ትሆን ከየት ትመጣ የሚያውቀው ነገር የለም። እሷ ግን ሆን ብላ ከዛ በስራ ሲተዋወቁ በጣም ቆንጆና መልከ መልካም በመሆኗ በውበትሽ ተማርኮ የፈለገውን ነገር ያደርጋል፣ ስለዚህ እዛ ቤት መኖር አለብሽ በማለት አስገድዳ እንዳመጣቻትና አሁን ላይ ሴራው ሙሉ በሙሉ ተገልጦ ያው ሀብልን እንደ ጥፋተኛ በመቁጠር ቤታችን ለቃ መውጣት አለባት እያሉ ሲያሰቃዩት እንደቆዩ ሁሉ በአጸደ በኩል ያለው ገመና ሲዘረዘር በመነን በኩል ያለው ደግሞ አጸደ መዘርዘር ትጀምራለች። ያው ለዛሬው ምንም እየታወቀባት ነገር የለም። ዞሮ ዞሮ ግን በእዝራ እህት አማካኝነት እነዚህ ሰዎች አላማሩኝም፣ የሆነ የሚተዋወቁበት የራሳቸው አጀንዳ አላቸው ብላ ለሚስትነት ተመልምላ አልመጣችም። እሷ ከመጣች ጀምሮ ይኸው ቤታችን የጦርነት ቀጠና ሆነ እያለች ነው የምትገኘው። አቶ እስክንድር ደግሞ የእሷ ችግር አይደለም ከእህቴ ወይም ደግሞ ከእናንተ ነው እያሉ ነው ለሀብል እየተከላከሉላት ያሉት። ለማንኛውም ሀብል ታሸንፋለች ብዬ አስባለሁ። በእዝራና በሀብል ያለው ልዩነት ያን ያክል ሰፊ አይደለም። በቀን የሀብልን አስተዋይነትና ልበ መልካምነት እያየም ሲመጣ ወደ ፍቅሯ የመሳብ ነገር አለው። ለማንኛውም በቀጣይ ክፍል እስከምንገናኝ ለዛሬ ሀብል ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።